ልጅቱን ከአጅማን ነው የላኳት። ሲልኳት አቡዳቢ ብለው ነው የላኳት። የትኛዋ እች ሌላ ናት፣ ሌላ ጉዳይ ነው የምልሽ። ልጅቱን ከአጅማን ነው የላኳት። ሲልኳት ደግሞ አቡዳቢ ብለው ነው የላኳት። የደላላ የምከፍለው ስለሌላት ፓስፖርቷን ይዘውባት ነው የላኳት። ያመጧት እዚህ እኛ ሱቅ ፊት ለፊት አላይን 2ኛ ፎቅ ላይ ነው። የሙያ ስራ ወይም የጽዳት ብለው ነው ያመጧት። ነገር ግን ለወንድ ነው የላኳት። እዚህ ፎቅ ላይ ሰውየው ደፍሯት አባሯት፣ እዛ አገኘናት እያለቀሰች እና ምንድን ነው ስንል ወደ ህግ ፖሊስ እንደውልልሽ ምናምን ሰዓት ይቃማ የለኝም ካንስሌሽን አልተሰጠሁም አለች። ከ15 ቀን በፊት ነው የወጣሁት ከቢሮ ውጭ ብለው ነው የላኩኝ አለች። ካንስሌሽን አልሰጡኝም አለች። ፓስፖርቷን ቀምተው ፓስፖርቷን እነዚህ ደላሎቹ ናቸው የብሩን 200 ብር ስለሌላት የምትሰጠው በዛ ፈንታ ብር ስለሌላት ፓስፖርቷን ያዙባት። አዎ ፓስፖርቷን ያዙባት። የእጅ እንትና ናቸው አጅማን። ኦኬ አሁን ስንደውላቸው ቦለኩንኛል። የደላላው ቦለክ። አዎ ኢትዮጵያዊ ናቸው። እና ልጅቱ እኛ ጋር የሆኑ ካፍቴራ የሚሰሩ ልጆች ነበሩ፣ ሴት ልጆች። እነሱ ጋር 2 ቀን አድራሁን ስራ አገኛለሁ ብሎ ለሆነ ሰው ሰተናታል አሉ። እንደዚህ ጥሩ ነው ወይ? እያወቁ ውስጣቸው እህቶቻችንም በዚህ መልኩ አሳልፎ መስጠት ለገንዘብ ብለው ተመሰጣጥረው ነው እንደዚህ ያደረጉት። አቡዳቢ ነው የምታዩ ብለው አላይን ነው የላኳት። ስልኳ አለ አበሻ ነው ያን እንትኑ ቦልኮኛል። የሹፌሩ ነው ያለን። ኦኬ የድራይቨሩ? አዎ ድራይቨሩ፣ እሱም አብሮ ነው። አበሻ ነው። አዎ አበሻ ነው እሱ። ስልኩን ስጠኝ እስኪ መሲ። ከስልክ ከመሸጥሽ አንጻር ጥያቄ ላይ ብላይ እንትን አንዳንዱ ላይ አለ አንዳንዱ ላይ የለም። ለምን ውዴ? እንግዲህ ያው ካምፓኒውና የሚባለው ለስልኩ ይመጥናል ብሎ እንትን ብሎ አንደኛው ይሄኛው አፕሊኬሽን ለእሱ አይመጥነውም ማለት ነው። እኔ አይፎን አይመቸኝም። እኔም አይፎን ነው የምጠቀመው። አልችልም ሌላ ስልክ መጠቀም። ታዲያ ለምንድን ነው እኔ እዚህ ጋር እንትን የሌለው ውዴ? ምንድን ነው የሌለው? ፊልተር ጎልድ ካስት አያመጣም። ይኸውልሽ ምን ጎልድ ካስት ማለት ምን አይነት ያነሳውኝ አይደለም ግን መሲ የምናጠፈው ከዛ ደግሞ ለመሲ እንደዚህ አታዩም ብዬ ስላሰብኩኝ ለመሲ አላኩልሽም። መሲ እኮ መሲ እኮ ለጁልካ ደረሰኝ። እኔ ግን ከትላንትና ወዲያ ልጅቷ ራሷ አናግራኛለች። ከዛ በኋላ 2 ቀን ስጭኝ፣ ሰኞ ወይ ማክሰኞ አስገባልሻለሁ። ችግር የለውም። ኧረ ከዛም በላይ እንጠብቃለን እስከ ማክሰኞ። ምንም ችግር የለም። ማክሰኞ ከዚህ የሚተላለፍ ስላለ እሱ ወደ እሷ እንዲገባ አደርጋለሁ። እሺ ማክሰኞ። እሺ ችግር የለውም። እሺ መሲ። እሺ ሰላሙ ነው ባይ እንድትረዱ ሁላችሁም እንድታገዙ የሁሉ ነገሮቼ ከገና ማግስት ትና ዱዓ ለማስደረግ በዘኪ ወይም ደግሞ በማማ ዝናሽ ፋውንዴሽን ምግብ ነዲያን እናበላለን እና ሁላችሁም ለአንድ ሰው 250 ብር በመስጠት የኢትዮጵያ 250 ብር በመስጠት እባካችሁ እንሳተፍ። ማስተራብነት በጣም የምንወደው ወንድማችን ነው። ጥሩ ሀሳብ ነው ያመጣችሁ ሙኒቴ። ከዛ በመቀጠል የገና ዕለት የዕለቱ ዕለት ሙኒትና ፕሪንስስ ዶሮ ተሰርተው እኔ ቤት ያመጣሉ። ዶሮ ተሰርቶ ይመጣል። እኔ ደግሞ እንጀራ እያደረግኩኝ ማዳም ቤት ያላችሁ ልጆች ምግብ እልክላችኋለሁ ማለት ነው። ከወዲሁ ንገሩኝ። ዋትሳፕ ላይ መልእክት አስቀምጡልኝ። ነፂን አውራት፣ በነፂ በኩል ነፂን አውራት፣ ወይም ጁዬን አውራት፣ ወይም ዜድን አውራት፣ ወይም ሰኒን አውራት እና እንትን ደሊቨሪ እየከፈላችሁ ወጥ እንጀራ አድርጌ እልክላችኋለሁ ማለት ነው። ይህንን የምናደርገው እኔ ሙኒት ፕሪንስስ በመተባበር ነው። እንዲሁም ማዕዚ ፋሽን አይብ ሰርታ አይብና ዶሮ ወጥ ከእንጀራ ጋር አድርጌ አጥቅሼ እልክላችኋለሁ በየቤታችሁ። የገና ዕለት ማለት ነው እምልክላችሁ። ሮብ ዕለት ነው። ማክሰኞ ዕለት ሁላችሁም ለነፂ እንትናችሁ ላኩ። እሺ ጋይስ
ጾመኛ የሆናችሁ ልጆች፣ ማዳም ቤት የሆናችሁ ልጆች፣ እሺ ውዶች፣ እሺ ውዶች እባካችሁ አውሩን። እሺ ማዳም ቤት ያላችሁ፣ ኢጃዛ ቤት ያላችሁ ልጆች ዶሮ ልንሰራ ነው። ዶሮ ሰርተን ደግሞ ከእንጀራ ጋር ለየሁላችሁም ዳቦ ጁዬ ዳቦ ገዝታለች። የስ ባናየ ጊዜ ልስጥሽ፣ እሳተፋለሁ፣ እኔም ዳቦ ገዛለሁኝ፣ እጨምራለሁ፣ እኔም እንጀራ እጨምራለሁ የምትሉ ልጆች ካላችሁ ደግሞ አዎ በነፃ ነው ጋይስ፣ በነፃ ነው። ይህ እኮ የመልካምነት ስራ ነው። ዱባዮች በጣም ፏ ብትን እያልን ነው፣ አልተቻልንም። ይህንን ጥሩ ነገር ደግሞ ሌላ ሀገር የሚልመድባችሁ። ቀጣይ ደግሞ ረመዳን ሲመጣም አንድ ቀን እናስፈጥራችኋለን ተባብረን። እንዲህ አይነት መልካም ስራ በሶሻል ሚዲያ ይቀጥል። ሁላችሁ መልካምነት፣ ጥሩነት፣ እንደዚህ አይነት ነገር ተማሩ። ነፃ ነው። ደሊቨሪ 25 ድራም ከፍላችሁ ለሙስሊም ሱድ ውሰዱ፣ ችግር የለም። ስጋው እኮ የዚህ ሀገር ስጋ ነው፣ ምንም ችግር የለም። ማንኛችሁም ቢሆን ውሰዱ፣ ምን ችግር አለው? አቡፋን ነው የለ ባይ ወይ ተናገ አቡፋን ነው። አሁን ፓስፖርቷን አምጥቶ ለእኔ ነው መስጠት የሚፈልጉት። እኔ ጋር ያምጡትና ፓስፖርቷን ይመልሳሉ። ተነጋግረን ጨርሰናል። በቃ እንደዛ ከሆነ ፓስፖርቷን ይመልሱላት። ልጅቱን ደግሞ አዋሪያት፣ ቁጥሯን ልስጥሽ። እሺ እና እዚህ አምጣት። የላትም ቲክታክ የምትጠቀም አይደለችም እኮ የምታሳይ። እሺ ቁጥሯን በውስጥ አስቀምጥልኝ። ፓስፖርቷን አምጥተው ለእኔ መልሳለን ብለዋል። ሁለቱንም ካልና ያኛውን ልጅ አዋርቼ ችግር የለም ፓስፖርቷን እንመልሳለን ብለዋል። ኦኬ በቃ እነዛ ረች በውስጥ ቁጥሯን ልክልሽ ያለውኝ። እችናት ሀሊመትን አውሪያት እስቲ። መሲ እንዴት ዋልሽ? ሁላችሁም ሰላም ብያለሁ። አለው መቼ ነው ለእኛ ብሩን የሰጠችን? አሜን ዲዛይን ብሩን ሰጠችሽ እኮ አይደለም መሲ፣ መጀመሪያ ስሚኝ። ወይስም እያረኩልሽ ነው እየደወልኩልሽም ነው። አዳምጪ። በመጀመሪያ ልጅ እኔ ግዴታ የለብኝም። ቮይስን ብታደርጊ ባታደርጊም አያገባኝም። ለምን እንደማያገባኝ ታውቂያለሽ? እኔ ተቀጥሬ በደሞዝ አይደለም የምሰራው። ኦኬ። ሲቀጥል ደግሞ እኔ ቮይስ አታድርጉ፣ ቮይስ አልሰማም። ከሚዲያ ውጭ ያላችሁ ሰዎች ቮይስ ብታደርግ፣ ሚዲያ ላይ ያላችሁ ሰዎች ቮይስ አልሰማም። ሳሪም አትሰማም፣ እኔም አልሰማም፣ ሙኒትም ሁላችንም አንሰማም። ገስት ላይ መታችሁ ብቻና ብቻ እናግሩን ነው አለቀ። እና የምን ብር ለእኛ እንደሰጠችን ንገሪን። እኔ እኮ ሰታሻለች አይደለም ያኔ ስድስተኛው ወር ላይ በተፈጠረው እንትን አሚን ጋር አብረሽ ያስገብተሽዋል። ኬዙም ማለት ነው። መጀመሪያም ይዘሽው ነበር። ኤምባሲ ጋር አልገባም። ስህተት የፈጠርሽው ምን እንደሆነ ታውቂያለሽ? ያንቺ የሐዋላ ኬዝ ነው። ኤምባሲ አያገባውም እዚህ ውስጥ። ኦኬ እናንተ ይሄ የወንጀል ስራ ስለሆነ አያገባውም። በቃል ጠየቅናት እሰጣታለሁ አለች። የአዛናው ግን የህግ ጉዳይ ስለሆነ እኔም ሳሪ ሙኒትም ገብተንበት በኤምባሲ ነው ያለቀው የአዛናው ጉዳይ። የእናንተ ግን የሐዋላ ኬዝ ስለሆነ ኤምባሲ ምን አገባው? ኤምባሲ ሁሉም ቦታ ላይ እኮ አይርመቀመጥም። ስለዚህ የአንቺ ጉዳይ በቃሏ ነው እሰጣለሁ አለች። አሁን ደግሞ ታምም ያለው አሁን ልሰጥ አልችልም አለች። ኦኬ ያለው ነገር እንዳይ መሲ ስሚኝ አንድ ጊዜ እኔ መጀመሪያም ላይ ደውልልሽ ነበረ። ይሄንን እኮ ንገሪ ነው እንጂ ያልኩት ለምን እኔ ኤምባሲ የገባብኝ ሁሉ ነገር ሰጥቻለሁ ብላ ባለፈው አንቺ ጋር ሲያስታርቃት ታሜ ስትል መሲ እየነገርኩሽ አይደለም ወይ ለምን አልጠየቅሻትም ብዬ ወይስ ማረኩልሽ በስም በግስትም ላይ ጻፍኩልሽ። እኔ እያልኩኝ ያለሁትም መሲ ያለውን ነገር ንገሪኝ። እንደዚህ ውድቅ ከሆነ እኮ ውድቅ ነው። መጀመሪያ ላይ ስበላ አውቄዋለሁኝ አላላም። እኔ አንቺም ጋር አንተም እያልኩኝ አይደለም። እኔም ያንንም ጠይቁልኝ ያልኩት ከአንቺ መልስ ላግኝ። ይሄ ነገር እንዴት ነው ማለት እንደዚህ ተስፋዬን እኮ ተቆረጥኩኝ። ምንም አይደለም። አሁንም ተስፋ የሚያስቆርጥ ነገር አለም። እኔ አሁን ታምሜ ነው ያለሁትኝ። እሰጣታለሁ ጊዜ ግን ያስፈልገኛል ነው ያለችው። አልሰጥም ብላ አልካደችም። እሰጣለሁ ነው ያለችው። በአንቺ ነው ያሁሉ እኛ ሌባ ሸርሙጣ ያሁሉ ስፔሻሊ እኔ ሸርሙጣ ነው ሱቅ የከፈተችው ያለችኝ አሜን ዲዛይን በእናንተ እንጂ እኔ ፐርሰናል ደርሰንባት አይደለም። እኔም ሳሪም ስንረገጥና ስንሰደብ የምንውለው በእናንተ ጉዳይ እንጂ ፐርሰናል ሁላችንም የራሳችን ህይወት ያለን የራሳችን ኃላፊነት ያለን ሰዎች ነን። አልሰጥም አላለችም። አሁንም እሰጣለሁ ግን አሁን ታምሜ ነው ያለው። ኢቨን እየሰራው አይደለም ነው ያለችው። መስዬ ስሚኝ፣ እኔ መጀመሪያ ላይ ማንንም እንኳን እናንተን ቀርቶ አይደለም ለእኛ ጋር የቆማችሁትን ቀርቶ አይደለም ማንኛውም ሰው እንትን አልኩም። እኔ ግን አንቺን ያቀረብኩት ነገር የምትረዱ ሁላችሁም መሲ ለምን መልስ አመልስልኝም ቁርጤን ለወቀው ነው እንጂ ያልኩት መሲ በላችኝ ለምን ብቻ ብያለሁ። ምን ወስዳብሽ ነው እንዴ? የተወሰደብሽ 2000 ብር ሳሪ የላችሁም እኮ ነግሬሻለሁ በፊት። ምንድን ነው? አስረጅ ነው አስረጅ። ወይኔ በርጊባ
ብሩ የሐዋላ ብር ነው። 2014 ላይ ማነው 2024 ላይ አምና በጥቅምት 2000 ብር ሰጠኋት ተሐውላለሁ አለች። ያን ሐዋላ ሳትሐውል እንዲቀረች ስጭኝ እያልኩኝ እስከ 4ኛው ወር ድረስ ለመንኳት በውስጥ ማለት ነው። ብዙ ልጆችም ለመኗት በውስጥ። ከዚያም ስትል መሲ ጋር ቀረብናት። መሲ ጋር ስትቀርብ መሲ 4ኛው ወር ላይ ስደውልላት ቤትሽ ይዤ እመጣለሁኝ አሁን ሐኪም ቤት ነው ያለሁት አለኝ። 5ኛው ወር የነካዘናው ጋር ገብ ያ ኬዝ እንደዛ ዲብልቅልቆ ወጣ ቀረ በዛው። እሺ ስለዚህ አሁን ልጅቷ ታማለች። እኔ ምን እንዳለ ታውቂያለሽ? አሚን ያኔ እንደ ማንኛውም ሰው ሙስሊም ነኝ አልሐምዱሊላህ። ሙስሊም ባልሆን በስጋነትም ያኔ ሰው ነኝና አፊዋን አላህ ይመልስላት። ግን የምትሰጥ አይደለችም። አንድ ቀን ሁሉም ሰው ሲጠይቃት ክድ አታውቅም። ታዲያ ካልሰጠች አሁን ምንድን ነው የምትይው? ሀሊማ አንቺ እንደማሰጥ የምታውቂ ከሆነ መጨቃጨቅ አያስፈልግም። ነገር ግን አሁን አልጨቃጨቅም። እኔ ግን ያኔ መሲን የጠየቅኩት ምናልባት መሲን የጠየቅኩበት ምንድን ነው ኤምባሲ ገብቶ ኤምባሲው ችላ ብሎት ከሆነ ኤምባሲው ጠይቅ ወይ ብዬ ለመጠየቅ ነው እንጂ እንደውም ኤምባሲ ምን እንዳለ ታውቂያለሽ? የልብ ችግር እንዳለባትና የልብ ችግሩን በኤምባሲ እየታየች እንደሆነ ምንም አይነት ነገርኛ ጄጅ እንዳናደርጋት ካለችበት ነገር አንጻር ተረዷት ብሎ አስማምቶ ነው የላከን። ምክንያቱም ልጅቷ ያለችበት ሁኔታ ጥሩ ላይ አይደለም። ስለዚህ ይህንን የልብ ችግር ራሱ በመንግስት ደረጃ ነው የሚታየው ተብላል። አሁን ራሱ በቀደምለት እኛ የተወሰነ ልብስ አሸጥናት፣ ግን በብዛት የገዛት የለም። ነገር ግን አሁንም አንድ ቀን የፕሮግራም ይዝላታለሁ፣ ላይክ ሲመቸኝ ይዝላታለሁ። ነገር ግን አሁንም ታማለች፣ ሀሊማ ታማለች ልጅቷ። መጀመሪያ መሲ ይቅርታ፣ በጣም ይቅርታ። ምክንያቱም ደውልልሽም ነበር ገስትም ላይ ያስገብተሽ ነበር። እያወራን እያለ እንደዚሁ እንዳታብራሪልኝ ገስት ላይ ያሉ ሰው ናቸው ያወረዱኝ። መሲ ይቅርታ፣ በጣም ይቅርታ። ምክንያቱም እኔ ከፍቶኝ ነበር። ለመደም ቅመም ስተቆማችሁ ድረስ የኔ ስኬዝ ይዛችሁት የለም ወይ ለምን አታብራራልኝ መሲ ብዬ በውስጥ የማምትሻለሁ። ለሰው ግን አላማሁም። ጠይቁልኝ እያልኩ ነው ያልኩት። እዚህም ላይ የጠየኳቸውም ሰዎች አሉ። ይቅርታ በጣም እና እኔ ምን እያልኩሽ መሰለሽ፣ ሰጠችም አልሰጠችም አላለፍ ሀቄ እውነት ያን 24 ሰዓት ሰርቼ ከሆነ ይመለስልኛል። ካልሆነም ደግሞ አልሐምዱሊላ አፍያን ሰጥተኛል፣ እየሰራሁኝ ነው። ጋይስ ማሂን ፎሎ አርጓት፣ ማሂን ፎሎ አርጓት። መክተብ ነው እና ጠይቁና አሉ። ተባበሪያት። ትብርሃን ልጅ ናት፣ በጣም ምስኪን ናት። በመድኃኒዓለም ሳሪ መልአክ አይደለችም። ታጠፋለች፣ ታስቀይማለች ምናምን። ብዙ ጊዜ የታዘብኳት ማለት ነው ፊት ለፊቷ ስለሆነ አይደለም። በምን እንደታዘብኳት ታውቃላችሁ? አሃዱ ባልትና ቤቱን ከፈተ እና እኔ ሼሚዞኝ ተጠርቼ ብቻ ይላለሜድ ሼሚዞኝ ሳሪ ሰፈርሽ እኮ ነኝ አልኳት፣ ደውዬ ማለት ነው። ወይ ምን በቃ ቡና ጠጥተሽ ትሄጃለሽ ምናምን ስትለኝ አይ አሃዱ ባልትና እኮ ሱቁን ሊያስመረጥ ባልትናውን መሲ ግን በጣም ባለጌልሽ እንዴት አትነግሪኝም ብላ ማርያምን ህታ የቤት ልብስ ለብሳ አጠገቧ ካለው አበባ ቤት አበባ ገዝታ ሄዳ መርቃለት አበረታታው ስትወጣ እኔ ሼም ያዘኝ ታውቃላችሁ። እኔ እኮ አይ ሳሪ እሷ ባልትና ነው የምትሸጠው፣ ይሄም ደግሞ ባልትና ነው ገብቷቸዋል። ከዛ ሄዳ አበባ ይዛ ጭራሽ እሷ ተቆጣችኝ። ሄደን ጠይቀን ምናምን አበረታተነው ምናምን መጣንና አንደኛ ይሄ፣ ሁለተኛ ነገር ደግሞ በቀደምታ ፍቅርን አይታችኋል። እሷ ቤት ገባች። ምን አለቻት? ሳሪ ባልትና ስሪ ከኔ ሽሮና በርበሬ እየወሰድሽ አለቻት። በብዙ ነገር ፈትኛታለሁ ሳሪን፣ እግዚአብሔርን ማለት ፈትኛታለሁ ስላችሁ ማንም አበሻ አያደርግም። ማርያምን በቃ እንዴ ድንግጥ ብላ ተነስታ፣ እንደውም ቪዲዮ ጊቢ ራሱ ስላት የዛን ቀን አሃዱ ጋር ሄድን ቀን ሼም ያዛት እንትን ዝም ብሎ ግልጥልጥ ያለ ልብስ የቤት ልብስ ቢጃማ ነገር ነበር የለበሰችው። እንደውም አበባ ራሱ ዝም ብላ ትንሽ የአበባ ምናምን ገዝታ እኔ በሰፊው ነው የምመጣው ምናምን እሱ ራሱ ገረመው። ገባችሁ? እና ሰው ይሄ ነገር ብዙ ጊዜ ማየው ህንዶች ጋር ነው እና ሳሪ ጋር አለ ይሄ ነገር። አበሻ ጋር የለም። ግደሉኝ፣ አበሻ ጋር የለም። ስሚ መሲ ማርያምን ልንገርሽ፣ እኔ ማርያምን ነው የምልሽ፣ ለሰው ተንኮል ምናምን አልመኝም። አሁን እዚህ ጋር ሰርተው ምናምን የራሳቸውን ነገር ይዘው ሳይ በጣም ነው ደስ የሚለኝ። ለምሳሌ እኔ አሁን ቀኑብሽን ምሳሌ መውሰድ ይችላሉ። የምሬን ነው የምልሽ። ምርቃን ጠርታኝ ራሱ አልሄድኩም ከዛሬ ነገ እያልኩ አንድ ቀን ሊሄድ ብዬ የለችም። ግን ልንገርሽ ማርያምን የምትሰራ የነበረው ቤት ለቤት ከጓደኞቿ ጋር ነበረ። በራሷ ህይወት ይዛ አግብታ የራሷን ነገር ከፍታ እነ ናፊ ፋሽንን ምናምን ያቸው ትናንት
ትናንትና ልክ እንደዚህ ነበሩ። በየቤቱ ነበር የሚሰሩት። እንደነዚህ አይነት ልጆች ምን ያስፈልጋቸዋል መሰለሽ መሲ? ሞራል ያስፈልጋቸዋል። በቃ ሞራል መንገር፣ ላይክ ፓወር እንዳላቸው መንገር። መሲ በጣም እኛ ጂጂ እያደረግናቸው ልጆቹ እንደማያውቁ በጣም ብዙ ተሰብረዋል። ብር ኖሯቸው በቃ መስራት አቅቷቸው ብራቸው ማንም መጫወች አድርጓቸዋል። እኛም እኮ ከሰው ቤት ወተን ነው። የምር ነው የምልሽ። እኔ ሰው ሲለወጥ በጣም ነው ደስ የሚለኝ መሲ። እመቤቴን ነው የምልሽ። በጣም ነው የምወደው። በጣም ነው የምወደው። በጣም ነው ህሊናዬን ደስ የሚለው። በተለይ ሰው ተለውጦ ሳይ በቃ የራሱ ነገር ኖሮት ሳይ በጣም ደስ ይለኛል። ይቺ ሀገር በጣም ትልቅ ሀገር ናት መሲ። በጣም ብዙ ሰው የሚመጣባት ሀገር ናት። እኛ ኢትዮጵያኖች ለሰው ቤት ብቻ የተፈጠርን ይመስል ብዙ ነገር መስራት የሚችሉ ልጆች አንቺ እዚህ ሀገር እኮ ተደብቀው ያሉ ልጆች እኮ ልጆች እንዳይመስሉሽ። በጣም ብዙ የተማሩ ልጆች አሉ። ሞዴል የሚሆኑ ልጆች አሉ። በቃ ጭንቅላታቸው ስማርት የሆነ ልጆች አሉ። እንደነዚህ አይነት ሰዎችን ገባሽ ማበረታታት፣ በቃ ማበረታታት። በስምሽ ዱባይ ላይ መሲ ባልትና ወይም ደግሞ መሲ ስልክ ቤት ብሎ መክፈት ቀላል ነገር አይደለም። ይህንን ማድረግ እንደሚችሉ መንገር አለብን። ደግሞም ይችላሉ፣ በቃ ይችላሉ። ማርያምን ነው የምልሽ። በጣም ነው የምወደው። ደስ ይለኛል እንደዚህ አይነት ነገር ሲያደርጉ። አሁን ናፊ በጣም ጎበዝ ናት፣ ጠንካራ ናት። በዙሪያ ያሉ ሰዎች ጓደኞቿ፣ እኛ አሁን እኔ ማዕዚ ምንም አልነበረንም፣ ማይ ምንም አልነበረንም፣ እኔ ምንም አልነበረንም፣ ቱቱ ምንም አልነበረን። እያቸው የኛን ጀማ ዛሬ ያለንበትን ይው መሲ። ምክንያቱም ስትረዳጅ ነው። ይህን ለማድረግ ደግሞ ሞር ሳራ ላበሻ እና ዜብ ለኛ በጣም ትልቅ ነገር አድርገናል። ቁብ ገብተውልን ሰብስበውልን ሳያውቁን አሁን ነግሬሻለሁ። አሁን የምንጥለው ቁብ ቀላል ቁብ አይደለም። ከትንሽ ከ20 ሺህ ብር ተነስተን ነው እንግዲህ 90 ሺህ እየደረስ ነው። ዛት ሚንስ መስራት አለባቸው። በቃ ስሩ፣ ተለወጡ። መቤቴ ነው የምላችሁ። ልባችሁ ቀና ከሆነ እናንተ ሁልጊዜ አሸናፊ ናችሁ። ጎበዙ ነው፣ በርቱ። ይቺ ምድር ለሁላችንም ትበቃለች። ተጋገዙ፣ ጠንክሩ። እኔ ባልትና ብሸጥ የራሴን ነው የሚሸጠው። እናንተ ባልትና ብሸጡ የራሳችሁን ነው የሚሸጡት። እኔ ልብስ ብሸጥ የራሴን ነው የሚሸጠው። ስለዚህ ጎብዙ። በተለይ ሴቶች በቃ መጎበዝ አለባችሁ፣ መጠንከር አለባችሁ። በራሳችሁ ኮንፊደንስ መኖር መቻል አለበት። በቃ ይችላሉ፣ ማንም ሊነቀንቃችሁ አይችልም። ስለዚህ ጎብዙ። እሺ ውዶቼ፣ ማሮቼ፣ ፍቅሮች፣ ሁሉ ነገሮቼ እኔ ሁሌም ነው የምመክራቸው ማርያም። በነገራችን ላይ ከዚህ ከንግግሯ በተጨማሪ እኔ ጓደኛዋ እህቷም ነኝ። እንግዲህ በተግባር አይቻታለሁ። ገባችሁ? በተግባር የሆነ አሁን ለምሳሌ እኔ ሳሪ ባልትና ነው የምትሰራ። እኔ ለምን እንደ አበሻ ስለማስበው አሁን አንዳንድ ሰው ሳሪ ታውቂያለሽ፣ ህታ ልብስ የሚያመጣበትን ቦታ እንኳን አይናገርም። እኔ በቀደመታ እዚህ ገስት ላይ መታ የሆነች ቤት ውስጥ ስልክ የጀመረች ልጅ አለች። መሲ በናትሽ ቤት ነው የምታመጪው ስልክ ስትለኝ ማርያምን በቀደም ይዘናት ሄደን የምናመጣበትን ምናምን አሳየኋት። መሲ ልንገርሽ፣ ተይው። እኔ ምን ብያለሁ መሰለሽ? ለምሳሌ እኔ ሽሮ 60 ነው የሚሸጠው ሳ ለእነሱ 50 ድርሃም ሰጣቸውና መሲ ምንም ሳትለፊ 10 ድርሃም ቁጭ ብሎ ማግኘት ከ1 ኪሎ ቀላል። የእኛ ሽሮ፣ የእኛ በርበሬ፣ የእኛ እንጀራ፣ የእኛ ምናምን በጣም ቆንጆ። እኔ በብዛት ሰፖርት ያደረገች ይሰራል አብሻላት። በብዛት ማርያምን፣ በብዛት ማለት ነው። በቃ በጣም ብዙ ሰፖርት አድርጋኛል ይሰራል አብሻ። ዛሬ ግን እሷ እኔን ስታይ በጣም ነው የምትኮራው፣ በጣም ነው የምትኮራብኝ። ምክንያቱም መጥፎ ስነ ምግባር የለኝም። እኔም ደግሞ ሌሎችን አፍርቻለሁ። ቢኮዝ በእኔ በኩል ያለ ማለት ነው። በጣም ብዙ ሰዎች አፍርቻለሁ። የኔ ጓደኞች እንዲሆነን ሽጠን እንድንበላ የኔን ብርታት አይተው ነው የተጠናከሩት። በጣም እግዚአብሔር እናመሰግነዋል። ስለዚህ መሲ ምን እንደሆነ ታውቂያለሽ? ለምሳሌ አንድ ሰው ልብስ ይዞ ሽሮ የለም ከሚል ከእኔ ሽሮ በ50 ድርሃም ወስዶ 60 ድርሃም ቢሸጥ አትራፊ ነው። የገንዘብ 5 ብር አትናቅም፣ 5 ሳንቲም አትናቅም። ገንዘብሽን በአግባቡ ከዋልሽው በጣም ብዙ ነገር ማድረግ ትችያለሽ። ችግሩ ገንዘባችን የምናውልበት አናቅም። ገንዘብሽን በአግባቡ። እኔ ደግሞ ይህንን ነገር እፈልጋለሁ። ምክንያቱም በቃ እንዲለወጡ። ለምን መሲ አሁን ለምሳሌ ብዙ ልጆች ልብስ ይዙና ሽሮ ሲሏቸው የለም፣ በርበሬ ሲሏቸው የለም። ሁሉንም ቢያሟሉ እኔ ደስተኛ ነኝ። አንድ ላይ ከሳሪ ሽሮ ውሰዱ። ነጋዴዎች ካላችሁ እኔ ያስረክባችኋል። አሽጌ አስተካክዬ እንደዚህ ጀበና ብትፈልጉ ምን ብትሉ እኔ ያስረክባቸዋል። በቀላሉ ዋጋ፣ በትናሽ ዋጋ እስከምትሻሻሉ ድረስ በቃ ሳሪ አሁን በርትተናል፣ ጠንክረናል እስከምትሉ አስረክባቸዋለሁ። የትኛውን ቦታ ብትሆኑ ጋይስ፣ የትኛውን ቦታ ብትሆኑ አስረክባቸዋለሁ። ማርያም በርቱ፣ ጠንክሩ። ስለዚህ የመሰለ ነገር ደግሞ የለም። በራሳችሁ ትንሽ ብዙም ትሆን በራሳችሁ ተንቀሳቀሱ። ከሽሮ መቼ ነው የምትወጡት? እና
ስራን የመሰለ ነገር ሴት ልጅ በራሷ የሆነ ስራ ካላት በቃ ትንሽ አንድ ድርሃም የምታተርፍ አትሆንም። ትከበራላችሁ። የራስ ስራ ያስከብራል። በነገራችን ላይ የሰው እጅ አታዩ። ገባችሁ? የማንንም ፊት አታዩ። ከሳሪ በ40 ለምሳሌ ሽሮ 50 ብር ብትወስዱ ከሳሪ እናንተ 60 ትሸጡታላችሁ። ማርያም ውሰዱ። ማርያምን ሽሯችን አንደኛ ነው ጋይስ። በዘኪ ሎሬ ስቸኩል እኮ ነው በጣም ሳሪ ወደ ራስሽ ተመለሽ፣ ተረጋጊ። በዘኪ ልል ነው እና ለማስተር አብነት ለሙስሊምም ለክርስቲያንም አርደን እናበላለን ማለት ነው። ሁላችሁ ነው ይሄ ሁለቱንም ይኸው አጋጥሚያቸው ሁለቱ እያወሩ ነው። በል ሁለቱም ስልክ አንስቷል። አንደኛው እሱ ነው ብሎ የኢጃዛ ቤቷ ሴትዮ ማናት? እሱ ነው እንትኑ የኢጃዛው ቤት ሰውዬ ጥፋት የለውም። የኢጃዛው ቤት አሰማማ ቦፋኑ በጣም ይቀርባል። ኦኬ ቆይ ትጨርስ። ዘሚኒ ልካዊ ከምጨርስ ጋይዝ እኔ ልንገራችሁ። ለገና ካላስጨረሰች ለገና በሳሪ አንቻውሪ እሺ ማሪ ስሙኝ አዳምጡኝ። ለገና ሂዊ ልወጣ ነው። ተረጋጊ። ልወጣ ነው። እኔ ልሄድ ነው። ለገና ለአንድ ሰው 200 የኢትዮጵያ 250 ብር ብቻ ነብነት ጸሎትና ዱዓ እንዲደረግለት ነው። እሺ ውዶች፣ ያለ ባይ ቻው።